ሰላም የሄሎ አዲስ ቤተሰቦች፣ ዛሬ በመላው ዓለምና በአገራችን የተከሰቱ እጅግ አበይትና ታሪካዊ ክስተቶችን ይዘን ቀርበናል። ከመካከለኛው ምስራቅ የጦርነት አውድማ እስከ አሜሪካው ፕሬዝዳንት ያልተጠበቀ የፖሊሲ ለውጥ፣ ከሰሜን ኮሪያዋ ቀጣይ ወጣት መሪ እስከ ኢትዮጵያ የኒውክሌር ኃይል ህልም ድረስ በጥልቀት እንቃኛለን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የመካከለኛው ምስራቅ ፍልሚያና የኢራን ጀነራሎች እልቂት። መረጃዎቻችንን የምንጀምረው እጅግ ውጥረት ከነገሰበት የመካከለኛው ምስራቅ ነው። ጦርነቱ አሁን መልክ ቀይሯል። የኢራን ከፍተኛ ወታደራዊ የፖለቲካ አመራሮች በአሜሪካና በእስራኤል ጥምር የስለላና የአየር ጥቃት ክትትል ስር ወድቀው አንድ በአንድ እየተመነጠሩ። ዛሬ በኢራን አንድ ወሳኝና ቁልፍ ሰው አጥታለች። የአብዮታዊ ዘብ ቃል አቀባይ የሆኑት አሊ መሐመድ መገደላቸው የኢራን ብሔራዊ ቴሌቪዥን ጣቢያ በይፋ አረጋግጧል። የዚህ ጥቃት ስፋት እጅግ አስገራሚ ነው። ኢራን ከእስራኤልና ከአሜሪካ ጋር ፊት ለፊት ፍልሚያ ውስጥ ከገባችለት ጀምሮ የጦር ኃይሏን የጀርባ አጥንት የሆኑትን ከፍተኛ አመራሮች በገፍ እያጣች ነው። የኢራኑ መንፈሳዊ ጠቅላይ መሪ የአያቶላህ አሊ ሐሜኒ የቅርብ አማካሪ የነበሩት አሊ ሻምኒ፣ የእስልምና አብዮት ዋና አዛዡ መሐመድ ፓክፑር፣ የጦር ኃይሎች አዛዥ ጽህፈት ቤት ኃላፊ ብርጋዴር ጀነራል መሐመድ ቪራዚ እና ሌሎችም በርካታ ጀነራሎች የዚህ ኢላማ ተኮር ጥቃት ሰለባ ሆነዋል። ምንም እንኳን የኢራን መንግስት እነዚህን ሁሉ የጦርና የደህንነት ምሰሶች ቢያጣም ከመሸነፍ ይልቅ ጦርነቱን አጠንክሮ መቀጠሉ ዓለም አቀፍ ታዛቢዎችን እያከራከረ ይገኛል። አንዳንዶቹ የተገደሉት ጀነራሎች ቀደም ብለው በተገደሉበት ምትክ የተሾሙ ነበሩ። አሁን ላይ ኢራን ከ12 በላይ ለሚሆኑ ቁልፍ ቦታዎች የተኳቸውን አዳዲስ አመራሮች ማንነት ለደህንነት ስትል በሚስጥር ይዘዋለች። በዚህ የጀነራሎች ግድያ የተቆጣችው ቴህራን ዝም አላለችም። በምላሹ በአካባቢው የሚገኙ የአሜሪካ የጦር ሰፈሮችና እስራኤል ላይ የድሮንና የሚሳኤል ዝናብ እያዘነበች ትገኛለች። በተለይም ዛሬ የጥቃት አቅጣጫዎቿን ወደ ኩዌት በማዞር በነዳጅ ማጣሪያና ማከማቻ ማዕከላት መጠነ ሰፊ የድሮን ጥቃት ፈጽማለች። ምንም እንኳን አብዛኞቹ ድሮኖች ቢመክኑም ጥቂቶቹ ግን ከነዳጅ መሰረተ ልማት ላይ እሳት ማስነስታቸው የኩዌት መንግስት አስታውቋል። ይህ በእንዲህ እንዳለ በእስራኤል በኩል ጦርነቱ ሌላ ምዕራፍ ከፍቷል። ጋዛና ሊባኖስን እያመሰች የምትገኘው እስራኤል ዛሬ በሶሪያ በኩል ሶስተኛ የጦር ግንባር ይፋ አድርጋለች። የዚህ አዲስ ግንባር መነሻ ግን የተለየ ነው። ጥቃቱ የተከፈተው በሶሪያ ውስጥ በሚኖሩ ድሩዝ በመባል የሚታወቁት ትንሽ የማህበረሰብ ክፍሎች ላይ የሶሪያ መንግስት ጦር ጥቃት መሰንዘሩን ተከትሎ ነው። የድሩዝ ማህበረሰብ በመካከለኛው ምስራቅ የራሱ የሆነ የተለየ እምነትና ባህል ያለው ማህበረሰብ ነው። እስልምናንም ሆነ ክርስትናን አይከተሉም። የሶሪያ ማዕከላዊ መንግስት መዳከምን ተከትሎ እነዚህ ማህበረሰቦች በእስራኤል የትጥቅና የሎጂስቲክስ ድጋፍ ራሳቸውን ሲከላከሉ ቆይተዋል። አሁን ግን ከሶሪያ መንግስት በኩል ከባድ ጥቃት ሲሰነዘርባቸው እስራኤል በቀጥታ ጣልቃ በመግባት አጸፋዊ ምላሽ መስጠት ጀምራለች። ይህ የሶስተኛው ግንባር መከፈት ቀጠናውን ወደ ለየለት አጠቃላይ ጦርነት እንዳያስገባው ከፍተኛ ስጋትን ፈጥሯል። ወደ ቀጣይ መረጃችን ስናል የዓለም የደም ስር የሆነው የሆርሙዝ ሰርጥ ውዝግብ። የመካከለኛው ምስራቅ ቀውስ ቀጥተኛ የጎንዮሽ ጉዳት እያሰረፈ ያለው በዓለም ኢኮኖሚ የደም ስር በሆነው በሆርሙዝ ሰርጥ ላይ ነው። የዓለማችን ቁልፍ የነዳጅ መተላለፊያ የሆነው ይህ ሰርጥ በአሁኑ ሰዓት በኢራን ቁጥጥር ስር ውሎ ዝግ ሆኗል። የዚህ ሰርጥ መዘጋትና በነዳጅ ተቋማት ላይ የሚደርሰው ጥቃት የአንድ በርሜል ድፍድፍ ነዳጅ ዋጋ በአንድ ቀን ውስጥ ከ$70 ወደ $110 እንዲተኮስ አድርጎታል። አሜሪካ የሰርጡን ደህንነት ለማስጠበቅ ለአውሮፓና ለኔቶ ሀገራት ጥሪ አቅርባ መጀመሪያ ላይ እምቢ የሚል ምላሽ አግኝታ ነበር። አሁን ግን ነገሮች ተቀይረዋል። ጀርመን፣ ጣሊያንና ፈረንሳይን ጨምሮ የስድስት ሀገራት ጥምረት የሆርሙዝ ሰርጥን ደህንነት በጋራ ለማስጠበቅ ከስምምነት ላይ ደርሰዋል። ይሁን እንጂ አንድ ትልቅ ቅድመ ሁኔታም አስቀምጧል። በአሜሪካ በእስራኤልና በኢራን መካከል አስቸኳይ የተኩስ አቁም መደረግ አለበት። እነዚህ የአውሮፓ ሀገራት ኢራን በውሃ ክልሉ የባህር ፈንጅ ማጥመዷን በጽኑ ያወገዙ ሲሆን ከተኩስ አቁም በኋላ ግን የሰርጡን ደህንነት የሚያስጠብቅ የጋራ ኃይል ለማቋቋም ዝግጁ መሆናቸውን ገልጸዋል። በበኩላቸው ፕሬዝዳንት ዶናልድ ትራምፕ ተጨማሪ የአሜሪካ የባህር ኃይልና የጦር መርከቦችን ወደ ቀጠናው እያጓጓዙ ይገኛሉ። የትራምፕ አስተዳደር ኢራን የጋዝ ክምችት ባላት ደሴት ላይ የእግረኛ ጦር ወረራ ሊያካሂድ ይችላል የሚል ጠንካራ ግምትም ተነስቷል። ወደ ሀገር ውስጥ ዜናዎች ስንመለስ በደቡብ ኢትዮጵያ የተፈጸሙ አሳዛኝ ጥቃት። ወደ ሀገር ውስጥ መረጃዎቻችን ስንሻገር አንድ እጅግ አሳዛኝ ዜና እንሰማለን። በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር የሆኑት ወይዘሮ አዱኛ አዛዥ ሕይወታቸው ማለፉ ተሰምቷል። ክስተቱ የተፈጠረው አመራሯ ተልኳቸውን አጠናቀው ወደ አርባ ምንጭ ከተማ በመኪና ሲጓዙ በጋሞ ዞን ሆልና ሽላሌ በተባለ አካባቢ ታጣቂዎች በከፈቱባቸው ድንገተኛ ተኩስ እርምታ ነው። ወዲያውኑ ወደ አርባ ምንጭ አጠቃላይ ሆስፒታል ተወስደው ረጅም ሰዓታት የፈጀ አስቸኳይ የቀዶ ጥገና ሕክምና ቢደረግላቸውም በደረሰባቸው ከባድ ጉዳት ምክንያት መጋቢት 10 2018 ቀን ከቀኑ 6 ሰዓት አካባቢ ሕይወታቸው አልፏል። የደቡብ ኢትዮጵያ ክልል መንግስት ባወጣው መግለጫ ወይዘሮ አዱኛ የህዝብና መንግስትን በቅንነትና በብቃት ሲያገለግሉ ብርቱ ሴት አመራር ነበሩ ብሏል።
መንግስት ይህንን ድርጊት ያልተገባ ፍላጎትን በጉልበት ለማስፈጸም የሚደረግ የጥፋት መንገድ ሲል አውግዞ በድርጊቱ የተሳተፉ ወንጀለኞችን አድኖ ለህግ የማቅረብ ጠንካራ ስራ እንደሚሰራ አረጋግጧል። እኛም በሄሎ አዲስ ቤተሰቦች ስም ለሟች ቤተሰቦችና ለስራ ባልደረቦቻቸው መጽናናትን እንመኛለን። ወደ ቀጣይ መረጃችን ስናልፍ የምንሄደው ወደ ትግራይ ነው። ጦርነትን በቃን የሚለው የወጣቶች ድምጽ። በትግራይ ክልል ያለው የፖለቲካ ውጥረት አሁንም እንደቀጠለ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል የሚገኙ ወጣቶች የነ ዶክተር ደብረጽዮንን ቡድንና የጦርነት ጉሰማን አጥብቀው እንደሚቃወሙ ገልጸዋል። አቶ ጌታቸው አዲስ አበባ በሚኖሩ የትግራይ ወጣቶች ባዘጋጁት የውይይት መድረክ ላይ ተገኝተው እንደተናገሩት ትግራይ ውስጥ ያለው ወጣት አሁንም ጦርነት በቃኝ የሚል ድምጹን እያሰማ ነው። ጦርነት የሚሰብከውን ኋላ ቀር ቡድን በሰላም ልናሸንፈው ይገባል ብለዋል። አክለውም ወጣቶች ክልሉን ጥለው እየጀመሩት ያለውን ስደት ትግራይን ያለ ወጣት እንዳያስቀራት ከፍተኛ ስጋት አድሮብኛል ብለዋል። ባለፉት 30 ዓመታት ጦርነትን በመሸሽ የጀመረው ስደት አሁን ላይ ወጣቱ በተስፋ መቁረጥ ሀገሩን ጥሎ እንዲወጣ እያደረገው ነው። በተቃራኒው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀሌ ከተማ ባደረጉት ንግግር ወጣቱ ከፌዴራል መንግስት ጥቃት እንደማያመልጥ በመጥቀስ ክልሉን ጥሎ ከመሰደድ ይልቅ ከህዝቡና ከሰራዊቱ ጋር እንዲሆን ጥሪ ማቅረባቸው ይታወሳል። ይህ በሁለቱ የፖለቲካ ኃይሎች መካከል ያለው የሀሳብ ልዩነቶች የትግራይን ወጣት በእጅጉ ግራ አጋብቶታል። ወደ ቀጣይ መረጃችን ስናልፍ የትራምፕ የፖሊሲ ሸርታቴ በስደተኞች ጉዳይ። ወደ ዓለም አቀፍ ፖለቲካ ስንመለስ በአሜሪካ ፕሬዝዳንት ዶናልድ ትራምፕ በኩል ያልተጠበቀ ዜና ተሰምቷል። ትራምፕ በስደተኞች ላይ እየወሰዱት ያለውን እጅግ ከባድ እርምጃ ዳግም እንዲያጤኑት የሚያስገድድ ሁኔታ ተፈጥሯል። በምርጫ ቅስቀሳቸው ወቅት ህጋዊ ሰነድ የሌላቸውን ስደተኞች በጅምላ አባርራለሁ ብለው ቃል መግባታቸው እናም ለዚህ በሺዎች የሚቆጠሩ የፌዴራል ፖሊሶችን ማሰማራታቸው ይታወሳል። ነገር ግን የዎል ስትሪት ጆርናል እንደዘገበው ፕሬዝዳንቱ በዚህ የጅምላ ማባረር ፖሊሲያቸው ላይ ከፍተኛ መለዘብ አሳይተዋል። ከፍተኛ አማካሪዎቻቸው እና ባለቤታቸው ሚላኒያ ጭምር ፖሊሲው ከተገቢው በላይ ርቆ እንደሄደና በአሜሪካ ከተሞች ውስጥ ከፍተኛ ማህበራዊ ትርምስ እንደፈጠረ አሳምነዋቸዋል። በተጨማሪም የአሜሪካ መራጮች የጅምላ ማባረሩን ሂደት እንዳልወደዱት የህዝብ አስተያየቶች አመላክተዋል። በዚህም መሰረት ትራምፕ አቅጣጫቸውን በመቀየር ትኩረታቸውን ንጹሃን ስደተኞች ከማባረር ይልቅ ወንጀል የፈጸሙትን ብቻ ለይቶ በማሰርና በማባረር ላይ እንዲያነጣጥር አዲስ ትዕዛዝ አስተላልፈዋል። ይህ ማለት ግን ጠንካራ እርምጃ ሙሉ በሙሉ ይቆማል ማለት ሳይሆን የአፈጻጸም ስልቱ በከፍተኛ ሁኔታ ይቀየራል ማለት ነው። ቀጣዩ መረጃችን የሰሜን ኮሪያን ወጣት ወራሽ ኪም ጆንግ ኤ። ሰሜን ኮሪያን ለሚከታተል ሰው የሀገሪቱ የፖለቲካ ሽግግርና ከወዲሁ እየተጀመረ መሆኑን መረዳት አይከብድም። የሰሜን ኮሪያው መሪ ኪም ጆንግ ኡን እና የ13 ዓመት ታዳጊ ልጃቸው ኪም ጆንግ ኤ ከሰሞኑ በሚዲያ ላይ እጅግ ደምቀው እየታዩ ነው። ከኢራኑ ጦርነት መነሻ አንስቶ አባትና ልጅ የሰሜን ኮሪያን ወታደራዊ አቅምና ትጥቅ በጋራ እየተፈተሹ ሰንብተዋል። ዛሬ በተለቀቀው ምስል ደግሞ አባትና ልጅ ተመሳሳይ የቆዳ ጃኬት ለብሰው ሰሜን ኮሪያ ያመረተችውን አዲስ ዘመናዊ የጦር ሜዳ ታንክ ሲያሽከረክሩ ተስተውለዋል። ታዳጊዋ ኪም ታንኩን በድፍረት ስትነዳ አባቷ ኪም ጆንግ ኡን እና ሌሎች ከፍተኛ የጀነራሎች ታንኩ ላይ ቁጭ ብለው በኩራት ሲመለከቱ ታይተዋል። ይህ አዲስ ታንክ ሚሳኤሎችና ድሮኖችን 100% ማክሸፍ የሚችል ዘመናዊ ቴክኖሎጂ የተገጠመለት መሆኑን ተነግሮለታል። አባትና ልጅ ባለፈው ሳምንት በፋብሪካ ውስጥ ተገኝተው ከቀላል ሽጉጥ እስከ ስናይፐር ሲተኩሱ ታይተዋል። የ13 ዓመቷ ታዳጊ በዚህ ለጋ ዕድሜዋ የሀገሪቱን ከፍተኛ ወታደራዊ ትርኢቶች ላይ ዋነኛ ተዋናይ መሆኗ አባቷን ተክታ ሰሜን ኮሪያን ለመምራት በይፋ መታጨቷን ያረጋገጠ ነው። ወደ መጨረሻው ዜናችን ስናልፍ የኢትዮጵያ የኒውክሌር ህልምና የካናዳ እጅ። በመጨረሻም ስለ ሀገራችን የቴክኖሎጂ ሽግግር አንድ ተስፋ ሰጪ ዜና እናነሳለን። ካናዳ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ላይ አጋር ለመሆን ከፍተኛ ፍላጎት እንዳላት በይፋ አስተዋውቃለች። ሰሞኑን አዲስ አበባ በተካሄደው ውይይት በኢትዮጵያ የካናዳ አምባሳደር ኒኮላስ ማክአርድ ከኢትዮጵያ የኒውክሌር ኮሚሽን ኃላፊዎች ጋር ፍሬያማ ንግግር አድርገዋል። ካናዳ በተለይ አነስተኛ መጠን ያለው እና ደህንነቱ የተረጋገጠ የኒውክሌር ሪያክተር ቴክኖሎጂን ለኢትዮጵያ ለማጋራት ዝግጁ መሆኗን ገልጻለች። ካናዳ በዚህ ቴክኖሎጂ በዓለም ግንባር ቀደም ከሚባሉ ሀገራት አንዷ ናት። ከቴክኖሎጂ ሽግግሩ በተጨማሪም ኢትዮጵያውያን ተማሪዎች በኒውክሌር ሳይንስና ኢንጂነሪንግ ዘርፍ በካናዳ ዩኒቨርሲቲዎች ነፃ የትምህርት ዕድል እንዲያገኙ ከስምምነት ተደርሷል። ነፃ የትምህርት ዕድል እንዲያገኙ ከስምምነት ላይ ተደርሷል። የኢትዮጵያ የኒውክሌር ኃይል ፕሮግራም አሁን በጅምር ላይ ቢሆንም ከሩሲያ ጋር በተደረገ ስምምነት መሰረት በቀጣይ 10 ዓመታት ውስጥ 3 የኒውክሌር ኃይል ማመንጫዎችን ለመገንባት ታቅዷል። ይህ የካናዳ ድጋፍ የሀገሪቱን የኃይል አቅርቦት ፍላጎት ለማሟላት ትልቅ አቅም እንደሚፈጥር ይታመናል። ለዛሬ ያዝንላችሁ አበይት መረጃዎች እነዚህ ነበሩ። ጥንቅሩን እንደወደዳችሁ ተስፋ እናደርጋለን። እንደ ሁል ጊዜውም ዝግጅታችን ለሌሎች እንዲደርስ ላይክ እና ሼር ማድረግ እንዳይረሱ።
አዳዲስ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ይጫኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ከሌሎች መረጃዎች ጋር ዳግም እስከምንገናኝ ድረስ ቸር ያሰማን።